የተበዳይን ዱዓ ተጠንቀቅ። በተበዳይ ዱዓና በአላህ መካከል ግርዶ የለም። ለአንሱረነኪ ብሏል አላህ፣ እረዳሻለሁ ከጊዜ በኋላ ቢሆንም አንቺን ሳልረዳ በጭራሽ ብሏል። አላህ እንደሚረዳ ቃል ገብቷል። ማን የተበደለ ስንቱ አለቀሰ። ወላሂ የሆነ ነገር ሲበላሽብን ዞር ብለን ራሳችን ፈትሽ። እስቲ ስንት ሰው አልቅሶብኛል? ማንን ያስከፋውታል? ማንን አስለቅሻለሁ? ያ ነው ጥሩ ሰው ባህሪ ይሄ ነው። ያስለቀስናቸውን እንባቸውን እንጥረግ። የምንሰማቸው ነገሮች በአጠቃላይ ወላሂ ዙልሙ በደሉ እኔ እንዴት ብዬ ልግለጽ? በደል በጣም ተንሰራፍቷል። ይህ በደል ሲንሰራፋ ነው በላም ይውጠን። ሲበደል ሰው አይተንም ዝም ካልንም ተባባሪ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉና አላህ ቅጣትን ያመጣል። የዛን ቅጣት አምጥቶ ያ ረቢ አንሳልን ብትሉ አላህ ይቀበላችሁ። በምን ምክንያት? ባለመከልከላችሁ። በጥሩ የምታዙ ከሆነ ዘዙ፣ ከመጥፎ የምትከለክሉ ከልክሉ።